አንበሳ ለቆ የአንበሳ ድንግልና ይወሰደው በቃ ወንድ ልጅ ሊኖረው ይገባል። ያኔ ወዘናውም ግርማ ሞገሱም ይመጣል። የብብት ላብ ይጣፍጣል ያኔ ጠረኑ ወጣች። ከዛ እንደዚህ ይጋ ዲዛይን አለሽ ዞሮ ይመጣና ደግሞ እንደዚህ ምንድነው ሶሪ ነው እንደምትነቀ በቃ የሚያምር የሆነ እዚህ አካባቢ እንነቀሳለን። ከዛ ደግሞ እዚህ ጋር የተወሰነ እንደዚህ ሳምጣል አይገጥምም። ራቁትሽን እያየሽ ነቃሹ በልብስ ውስጥ መነቀስ ይቻላል? አይቻልም። አይ በልብስ አይቻልም እኮ በነቃሹን ባል ያደርገውና ባል እንግዲህ ለባልክ ያው ኖርማል ስለሆነ ባሌ አድርገውና ከዛ ኖርማል ነው ማለት ነው። ፋሚሊ ታፕታፕ አድርጎ ታፕታፕ ለዚህ ነቃሹን ነው የምታገቢው እስከሚነቅሰኝ ድረስ ተነቀስኩ ማለት ነው። ከዛስ እኔስ አንተንማ አልተውክም እኮ አለክ እንዴት አንተን ተዋል ኮዛ ተነቅሰሽ ደራርቦልሽ ነው ከዛ ነው ሲነቅሰኝ በዛው እኮ ይሰፋዋል። አቃለ ይሄ ያፍንጬን ጌጥ አወለኩትና ቀዳዳው ረጅም ጊዜ እኮ ነው ውስጥ የነበረው። ከዛ በ30 ደቂቃ ምናምን አወልቄው ድጋሜና ግባ ስለው እንዴት እንባይ ይወርድ ልጨምር ተደፈነ ቀዳዳ። ሌላ ቦታ መበሳት ትፈልጋለሽ? አዎ ክሪስቲና ፒርሲንግ የሚባለውን አበሳስ ታውቂያለሽ? አላውቀውም። ምን አይነት ነው? ፋሚሊ ታጣባጭ ክሪስቲና ፒርሲንግ ብለሽ ቲክቶክ ላይ ሰርች አድርጊና እስኪ የቱ ጋር ነው ግን እሱን ሰርች እስከማድረግ አንተ ነገር አይ እኔ በሳሻለሁ ሰርች አድርጊና አንተ ይሄን አበሳስ ነው እንዴ ያልከኝ እኔ በሳሽ ሙሽ ላይ ነው እንዴ ሰው ሙሙ ላይ ተጣል እንዴ ባን ይበሳል እንዴ ምን ሙሙሽ ላይ ነው ወይ አለኝ እዚህ ጋር ይበሳል ሙሙ ላይ አይበላሽም ምንም አይሆንም ይበሳል ማንም ይበሳል ፕሮፌሽናል በሽዎች አንተ ትበሳለህ ፕሮፌሽናል ነው በቃ አንተ ትበሳለህ ከዛ ፕሮሞሽን እንሰራለን ትፈልጋለህ አይቀረጽም አስቡት ፕሮሞሽን አይደል እንዴ ታፕታፕ አድርጉ ምን ነው ይደብራል እኔ እኮ እንትን ገቢ ገንዘብ አያስገኝም እንዴ ገንዘብ ካስገኘ እንድትሰራበት ብዬ ነው ፕሮሞሽን ማደርግልኝ ማክሰኞ ቪዲዮ እንሰራለን እሺ ደስ ይለኛል ዘንጠሽ ቂቅ ብለሽ ነው ምን አይነት አለባበስ ልልበስ በቃ አሁን ያረክሽው ነበር እንደሱ ነው እንደዚህ አይነት በቃሽ አሪፍ ነኝ አሁን ቆንጆ ነኝ ቆንጆ ለመሆን እየሞከርሽ ነው አሪፍ ነኝ ቆንጆ አይደለም ኮፍያ አልወድም ናውልቀው መላጣ ስለሆንኩ እኮ ነው ግንባሬ በጣም መሸሽ ነው እውነት ላሳይህ አይ ታሳይኝ በአካል ስንገናኝ ታሳይኛለህ መላጣ ስለሆንኩ ነው የሸሸ ስለሆነ ፀጉርሽ ብቻ አይደለም እንዴ ፀጉር የለኝም ሲጀመር አይ አይ
ዛሬ ግን በጣም ደካክመሃል ምናምን። ሙድህ እንዴት ነው? ምን ሆነክ ነው? ዛሬ ምንም እንዳሰብኩት አልሆነልኝም። ዛሬ ጌም እጮታለሁ ምናምን ብዬ በሞራል ነው የገባው፣ ግን አብዛኞቹ ደሃ ህዝብ ነው ያየው። ዛሬ እኮ እንትን የለም መሰለኝ። አንቺም አልሰራሽም? ኧረ ምንም ከአንተ ጋር በቃ እኮ እንደገባው አንተ ጋር ነው የላኩልኝ። ሚስተር የለም። እኔ ራሱ ዛሬ ሞራል ላይ ነበርኩ። የሆነ የሚያነቃቃ ጊፍት ፑሽ የሚያደርገኝ ሰው ባገኝ አሪፍ ነበር፣ ደስ ይለኝ ነበር። እሺ በጣም ቀውጠው ነው ልመጣ ሁሉ ይችል ነበር። ቤት ነገ ነው በቃ ቤት እሺ ይሻላል አይሻልም? ኡስሚ ቦስ የለም እንዴ ዛሬ? እስኪ ጥሩት። የት ነው ያለው? የት ነው ያለው? ጥሩት። ባለፈው አንዱ ጊታሬ ጌም ሳልጫወት ቁጭ ብዬ እየጨፈርኩኝ አንበሳ አለቀቀልኝ። አሁንም ጨፍሯል፣ ይለቅልሽ ይችላል። እየጨፈርኩ ስለ ቁጭ ብዬ ኖርማሊ እንደዚህ ያልኩኝ ሽኮረመሙ ነገር ነው። በጣም የሚመቸኝ። ለሴክስ ነክ ነገር አታውሪብኝ፣ በጣም ነው የማፍረው። እኔ መቼ አወራሁ? ባይ ድንግልና ምናምን። ጊፍት የሚሰጠኝ ሰው መጣ፣ ደስ ሲል። እስኪ ሙሉ ጊፍት ጋላሪ እንዴ መቼ አወራሁ? መቼ አውርቻለሁ ነው? ድንግልናሽ ኦኬ ድንግልና አለቀ። በዛ ዙሪያ ተያያዘ እና ምን ይሻላል ትላለህ እኮ? ምን የወሰደው የእንትን እኮ ነው ያልኩት፣ የጊፍት የአንበሳ ማለት ነው። ከዛ በኋላ በረገደ በነገኘው። አሁን ደግሞ የሚሰልሰው 3 ቀን ካልሆነ እኮ ይመለሳል። አይነ ስውር ሆኖ ሀብታም ከሆነ ሰውና እያየ ደሃ ከሆነ አይነ ስውር ሆኖ ሀብታም ከሆነ ሰውና እያየ ደሃ ከሆነ ሰው ማንን ትመርጫለሽ? ትወጃለሽ ነው? ምን ጥያቄ አለ? ሀብታሙን ነው። አይነ ስውር ሆኖ ሀብታም ማለት ነው እንዴ? ይሁን አይነ ስውር ተፈጥሮ አይደል እንዴ? በፈጣሪ ስራ ገባለሁ። ስለዚህ እዚህ ጋር ደሃው አንቺን አሁን ሰው ምን እንዳለ የሚያደንቅሽ ደሃ እና አይነ ስውር ሆኖ ሀብታም አይነ ስውር እንዴ? ወንድ ልጅ ሊኖረው ይገባል። መስራት አለባቸው። በጣም ወንድ ስትሆን በጣም ኃላፊነት ይኖርባል። ሴት በእርግጥ የተዘጋጀበት ልትገባ ትችላለች። ቀለል አድርጋ ላይፍን መኖር ትችላለች፣ የማይሆን መንገድ ራሱ ቢሆን ማለት ነው። ግን ወንድ ልጅ መስራት የሆነ ነገር ሊኖረው ይገባል። በባዶ ቂጥ ሱሪን ዝቅ አድርጎ እየሄደ ሴት ላይ የሚጠብርም እኮ አይጠፋም። ግን በቃ ወንድ ልጅ ሊኖረው ይገባል። ያኔ ወዘናውም ግርማ ሞገሱም ይመጣል። የብብት ላብ ይጣፍጣል። ያኔ ጠረኑ በጣም ነው እንዲደህም በጣም ነው ታየው። የብብትን ጣዕም ታውቂያለሽ? እሺ እንዴ የብብቱ ላብ ጣዕሙ ደስ ይላል። እንዴ ፓይ፣ ኧረ ፓይ እንዴት ነው? ወዴት ነው ሻምፕሊያን? ፓይ የሚባል ሰው አስታውቅሻለሽ? የብብት ላብ አለው